ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኻሪቲው ቤተሰቦች እንደምን አላችሁ? ዛሬ ኢንሻአላህ በአዲስ ቪዲዮ ተገናኝተናል ማለት ነው። እሱም ባለፈው ስለለቀኩት ቁርአን የሚያስቀራው አፕሊኬሽን ስለሱ በተደጋጋሚ ሲጠይቁኝ የነበረውን ጥያቄ ለመመለስ ነው ማለት ነው። የመጀመሪያው ጥያቄ ፕሌይ ስቶር ላይ የምታወርዱት አፕሊኬሽን ከ7 ቀን በኋላ ክፍያ ይጠይቃል ነው። እስከ 7 ቀን ብቻ ነው ነፃ የሚያስቀራን፣ ከዛ በኋላ ይጠይቃል የሚለው ነው። ይሄ ኢንሻአላህ ፕሌይ ስቶር ላይ የምታወርዱት አፕሊኬሽን ከ7 ቀን በኋላ ክፍያ ይጠይቃል ማለት ነው። ከዛ በኋላ ይሰራልንም ለ7 ቀን ብቻ ነው። ግን ይሄ ነው ራሱ አፕሊኬሽን ቴሌግራም ሊንኬ ኮሜንት ላይ መጀመሪያው ላይ ያለ ፒን አድርጌዋለሁኝ። ከቴሌግራም ቻናሌ ገብታችሁ ታወርዳላችሁ ማለት ነው። ትክክለኛውን አፕሊኬሽን ክፍያም ምንም የለውም። ያነው ራሱ አፕሊኬሽን ነው። ሁሉም ነገር የተከፈተበት አፕሊኬሽን ነው ማለት ነው። ፕሌይ ስቶር ላይ የምታገኙት ለ7 ቀን ብቻ ነው የሚያስጠቅማችሁ። ከዛ በኋላ ክፍያ ይጠይቃል ማለት ነው። ይሄ ግን ቴሌግራም ላይ ዳውንሎድ የምታደርጉት አፕሊኬሽን ክፍያ ምናምንም የለውም። ያነው ራሱ አፕሊኬሽን ነው። አጠቃቀሙም ያነው ነው። ብቻ ይሄ ክፍያ ምናምን አይጠይቅም ማለት ነው። አንዴ ብቻ እንከፍታል። ከዛ በኋላ አስተፈለግነው ጊዜ ድረስ መጠቀም እንችላለን ማለት ነው። አንዴ ብቻ እንከፍታለን። ሌላኛው ጥያቄ ኢሜል አከፋፈት ያልቻለ እንዴት ነው የምንከፍተው የሚለው ነው። ኢሜል እንዴት ነው የሚከፈተው የሚለው ብዙ ቪዲዮዎች ተሰርተዋል ዩቲዩብ ላይ። እሱን ሰርች በማድረግ ዋናው ነገር የሚያስፈልገን ኢሜል ነው ማለት ነው። አንድ ጊዜ ብቻ በደንብ ስቴፑን ተከትላችሁ ከከፈታችሁ ብዙ ጊዜ ትቀራላችሁ ማለት ነው። ሳትቸጋገሩ እንደፈለጋችሁ ትቀራላችሁ። ኢሜሉን ብቻ ቪዲዮውን በደንብ በመከታተል ያንኛውን ቪዲዮ ያላያችሁ ካላችሁ እየገባችሁ በማየት በደንብ ይገባችኋል ማለት ነው። ዋናው ነገር ኢሜል ታዘጋጃላችሁ ማለት ነው። ባለፈው ያወረዳችሁ ከፕሌይ ስቶር ደግሞ ትሰርዙትና እንደገና ከቴሌግራም ቻናሌ ላይ ገብታችሁ ታወርዳላችሁ። በመጀመሪያ አፕሊኬሽኑን እዛው ላይ ያወረዳችሁ ትከፍታላችሁ። ከማወረዳችሁ በፊት የነበረውን ያወረዳችሁትን ባለፈው ከፕሌይ ስቶር ያወረዳችሁትን አፕሊኬሽን መሰረዝ ይኖርባችኋል ማለት ነው። ያንን አፕሊኬሽን ከሰረዛችሁ በኋላ ቴሌግራም ሊንክ ያለ ከኮሜንት ላይ እዛ ውስጥ ገብታችሁ አፕሊኬሽኑ አለ ማለት ነው። ያንን ዳውንሎድ ካደረጋችሁ በኋላ ትከፍታላችሁ ማለት ነው። ከዛ ኢሜል የባለፈው የተጠቀማችሁበትን ኢሜል ሳይሆን ሌላ ኢሜል ትጠቀማላችሁ ማለት ነው። አዲስ ለራሱ ልክፈት ካላችሁ ኢሜል እንደገና አዲስ ክፈቱ። ለዚህ ብቻ መጠቀሚያ የሚሆን ትከፍታላችሁ ማለት ነው። ኢሜል ቪዲዮ በማየት ኢሜል መክፈት ማትችሉ ካላችሁ ቪዲዮ በማየት ከፍቱና እንዴት እንደሆነ አሁን አሳያችኋለሁኝ ማለት ነው። በደንብ ተከታተሉ። ከቴሌግራም ቻናሌ ላይ ያገባችሁ በኋላ ታገኙታላችሁ እንዳልኳችሁ አፕሊኬሽኑን። የባለፈውን ግን ቀድማችሁ ትሰርዛላችሁ። የባለፈውን ያወረዳችሁትን ትሰርዙትና ያንንም ኢሜል አትጠቀሙ። የባለፈውን የተጠቀማችሁትን ካወረዳችሁ በኋላ አፑን ነው እንደምታዩት እንደ ባለፈው ነው። ምንም ልዩነት የለውም። ይመጣላችኋል ማለት ነው። ከዛ አፕሊኬሽኑን ከነካችሁ በኋላ እዚህ መጀመሪያ ላይ ሳይን አፕ ዊዝ ኢሜል የሚል አለ። እሱን የመጀመሪያውን እንነካዋለን ማለት ነው። ከነካኑ በኋላ እንደምታዩት 3 ድሮት ያመጣልናል። የመጀመሪያው ኢሜል የሚለው ነው። አዲስ ኢሜል ባለፈው ያልተጠቀማችሁበትን ኢሜል አዲስ ኢሜል ማለት ነው። ለዚህ አፕሊኬሽን ያልተጠቀማችሁት ኢሜል ሌላ ኢሜል ካላችሁ ተጠቀሙ። ከሌለ ደግሞ እንደገና ከፍታችሁ አድርጉት ማለት ነው። ለትንሽ ጊዜ ነው። ለኢሜል ሲስተም ከፍቱ ነው እንጂ ፕሮሰሱ ትንሽ እንትን ቢል ታዛ ከከፈታችሁ በኋላ ዘና ብላችሁ ተጠቀማላችሁ ማለት ነው። እዚህ ላይ ኢሜልን አስገባለታለሁ። አስገባውለት ማለት ነው። እዛ ሁለተኛው ስንኩት ራሱ ዩዘርኔም ራሱ ይሰጣችኋል። ሁለተኛውን ንክት ስታደርጉት ከዛ ወደ ሶስተኛው ሄዳችሁ ፓስወርዳችሁን ታስገባላችሁ ማለት ነው። እኔ ራሴን ፓስወርድ ያስገባው ነው። እናንተ ለዛ ኢሜል ስትጠቀሙ ያስገባችሁትን ፓስወርድ መያዝ አለባችሁ። ፓስወርዱን እዚህ ላይ ታስገባላችሁ ማለት ነው። የኢሜሉን በትክክል ስፔሊንግ ትክክል መሆናችሁን አይታችሁ መጀመሪያው ላይ ታስገባላችሁ። ሁለተኛው ስንኩት ራሱ ይሞላላችኋል። ሶስተኛው ነው ዋናው ፓስወርድ የሚለው። ፓስወርድ የሚለው ላይ ግን የኢሜል የሞላችሁት ትክክለኛው ፓስወርድ መሆን አለበት ማለት ነው። ካልሆነ አያሳልፋችሁም ማለት ነው። ትክክለኛውን ፓስወርድ ይዛችሁ ታስገባላችሁ። ከዛ ክሬት አካውንት የሚለውን ትነኩታላችሁ። ከዛ እየዞረ ነው። ያው አሁን ላይ ትንሽ አንዳንድ ጊዜ በኔትወርክ ችግር በመናምን ሊያቆያችሁ ይችላል እንዳው ነው። ከዛ ኢሜል ይልክላችኋል ማለት ነው። በዛ በከፈታችሁት ኢሜል ኮድ ይልክላችኋል ማለት ነው።
እዚህ ላይ ኮድ አስገቡ ይላችኋል። ከዛ ወደ ኢሜይላችሁ ይመጣላችኋል ኮድ ገብቶላችኋል ብሎ ወደ ኢሜይላችሁ ስከሄዱ ኮድ እንደገባላችሁ ይልክላችኋል ማለት ነው። አሁን ቀጥታ ምንድነው የምናደርገው? ስልኩን እንወጣና ወደ ኢሜይሉ ገብተን የተላከልንን ኮድ ነው የምናየው ማለት ነው። ይሄው እዚህ ላይ ኮድ ልኮልኛል ማለት ነው። እዚህ ላይ እንደምታዩት ኢሜይል ውስጥ ነው የምትገቡት። ኮድ የሚልክላችሁ በኢሜይል ስለሆነ ፊት ለፊት ይመጣላችኋል በኢሜይል ኮድ ገባ የሚል ማለት ነው። እዛ እዚች ጋር ያለችውን ቁጥሯን እንይዛታለን ማለት ነው። እዚች ጋር ያለችውን ቁጥር ይዘን ወደ አፕሊኬሽኑ ሄደን እናስገባለን ማለት ነው። ይሄው እንደምታዩት አስገባሁኝ እኔ። አሁን ቀጥታ ወደ አፕሊኬሽኑ ወሰደኝ ማለት ነው። አጠቃቀሙ እንደባለፈው ነው፣ ምንም የተለየ ነገር የለው። ያንን ቪዲዮ በደንብ ስታዩት ይገባቸዋል ማለት ነው። እቺን ኤክስ እንትነኩና እንደባለፈው ማስጀምረው ማለት ነው። ይሄ እንደምታዩት ይሄው እዚህ ጋር ምንም አይነት ክፍያም አይጠይቅም። ከ7 ቀንም በኋላ ከምንም ቀን በኋላ የሚጠይቀው ነገር የለም። መጠቀም ብቻ ነው ማለት ነው። ብቻ እንደነገርኳችሁ ኢሜይሉ ላይ በደንብ ተጠቅቃችሁ ኢሜይል አዲስ ኢሜይል ከፍታችሁ አፕሊኬሽኑን ግን ፕሌይ ስቶር ላይ አታገኙትም። እኔ ቴሌግራም ላይ ብቻ ነው የምታገኙት። ቴሌግራም ቻናል ላይ ሊንኩ ኮሜንት ላይ አለ። እዛ ላይ በመግባት አፕሊኬሽኑን አወርዱት። ፕሌይ ስቶር ያለው ክፍያ ይጠይቃል። ባለፈው ያወረዳችሁት እስከ 7 ቀን ብቻ ነው የሚያስጠቅመን፣ አንድ ሳምንት ብቻ ነው ነፃ የሚያስጠቅመን ማለት ነው። ይሄ እንደምታዩት አጠቃቀሙ እንደባለፈው ነው። እቺ አይኑ ምልክቷን ስነኩት ይመጣል ማለት ነው። ከዛ እቺን አረንጓዴዋን ባለፈውን ቪዲዮ ያላያችሁ ገብታችሁ እንዳዲስ እዩት። ባለፈውን ቪዲዮ አጠቃቀሙ ያነው ራሱ አፕሊኬሽኑ ስለሆነ ማለት ነው። በተደጋጋሚ ደግሞ ሌሎቻችሁም ስጠይቁት የነበረው ጥያቄ ሱራ እንዴት ነው የምንቀይረው? ፋቲሃ ብቻ ነው የመጣብን ላለው እዛ ቪዲዮ ላይ አስረድቼ ነበር። ብዙዎቻችሁ አልገባችሁም። ይችን አልፋቲሃ የሚል መጀመሪያ ላይ ይችን የምታዩትን አንድ የስነኩት የሱራ ዝርዝር ያመጣል። አንድ የምታዩት አንድ ቁጥር ብሎ አልፋቲሃ፣ አልበቀራ፣ አሊ ኢምራን፣ አኒሳ እያለ ያመጣልናል ወደ ታች ድረስ። እንደምታዩት ይሄ ሁላ ዝርዝር ሙሉ ቁርአኑ አለ። 30ውን ጁዝ እዚህ ላይ ታገኛላችሁ ማለት ነው። 30ውን ጁዝ የፈለጋችሁትን። አሁን ሱረቱ ተካሱር መቅራት ከፈለጋችሁ ይሄው 102 ሱረቱ ተካሱር የሚለውን አንድ ጊዜ እንነካዋለን። ወደ ሱረቱ ተካሱር ወሰድን ማለት ነው። እንደምታዩት የፈለጋችሁትን ሱራ ይችን እየነካችሁ መምረጥ ነው። ሱራ የፈለጋችሁትን ትቀይራላችሁ ማለት ነው። ለመቅራት ስትፈልጉ ባለፈው እንዳየን ነው ይችን አረንጓዴዋን ምልክት ትነካላችሁ ማለት ነው። ማይኩን ታበሩለታላችሁ። አሁን ጀምሯል ማለት ነው። መቅራት እንጀምራለን። አሁን ሱረቱ ተካሱር ከሆነ መቅራት የፈለግነው እንጀምራለን። ቢስሚላሂር ረህማኒር ረሂም አልሃኩሙ ተካሱር ሐታ ዙርቱሙል መቃቢር ከላ ሰውፈ ተዕለሙን ከላ ለው ተዕለሙን ዒልም። ይሄው ሳልፍ አያቱን ያሳየኛል ማለት ነው። እንደምታዩት ድምጽ ያሰማል። አስተካክዬ እስካልቀረሁት ድረስ አይቀጥልም። ባለፈው እንዳየን ነው ማለት ነው። ከዛ ثم كلا سوف تعلمون كلا لو تعلمون علم اليقين። አይው አሁን አሳልፈኝ አስተካክዬ ስቀረው ማለት ነው። አስተካክላችሁ ካልቀራችሁ አያሳልፋችሁ ማለት ነው። ቀርታችሁ ጨርሱ። ባለፈው እንደተነጋገር ነው አረንጓዴዋን ነው የምነኩት። አረንጓዴዋን ስነኩ አቆማችሁ ማለት ነው። ስተታችሁን ይችን የቅንጭላት ምልክት የመሰለውን ይችን ስነኩት በዝርዝር ያመጣል። አንደ ባለፈው መጀመሪያ ያለፋችሁት ብሎ ثم كلا سوف تعلمون የሚለውን ቀጣይ ደግሞ كلا لو تعلمون علم اليقين የሚለውን እያለ ያሳየናል ማለት ነው። በደንብ የባለፈውን ቪዲዮ ተከታተሉት ስለ አፕሊኬሽኑ ማለት ነው ምን እንደሆነ አጠቃቀሙ የሚለው። ይሄ ብቻ ክፍያ የማይጠይቀው ቀለል ያለው አፕሊኬሽን ይሄ ነው ማለት ነው። የባለፈው ራሱ አፕሊኬሽን ነው፣ ግን ይሄ ሳምንት ብቻ አይደለም እስተፈለግነው ድረስ ክፍያ የለውም። አንዴ ብቻ በደንብ በመከታተል ቪዲዮውን በደንብ በማስተዋል አንዴ ክፈቱት፣ እንደምንም ብላችሁ ክፈቱት። ከዛ ለብዙ ጊዜ ተጠቃሚ ትሆናላችሁ ማለት ነው። መሐፈዝ ፈልጉ እንደባለፈው እንደተነጋገርነው እቺን እያጠፋችሁ ስቀሩ ራሱ ያመጣላችኋል። ስትሳሳቱ እንዲህ እየጮኸ ስልኩ አያሳልፋችሁም ማለት ነው። ስተታችሁን እዚች ላይ እየገባችሁ ታያላችሁ። ሱራ መቀያየሪያው ቅድምም እንዳልኳችሁ ይሄ ነው ማለት ነው። አፕሊኬሽኑን እንግሊዘኛው ካልገባችሁ ወደ አረበኛ ቋንቋ መክፈት ትችላላችሁ። ገና ስከፍቱት ቋንቋ ያስመርጣችኋል። መጀመሪያ ላይ እንዳየን ነው። እዛ ያንኛው ቪዲዮ ተመለከቱት። ከፈለጋችሁ ከከፈታችሁ በኋላ እንደገና ቋንቋ መቀየር ከፈለጋችሁ ማለት ነው ይቺን የሴቲንግ ምልክቷን ትነኩና እዚህ ላይ ላንጉጅ የሚል አለ። እሱን ትነኩታላችሁ። እዛ ያስመርጠናል። አረበኛ ከሆነ የምትችሉት አረበኛ ታረጉታላችሁ ማለት ነው። እዛ አፕሊኬሽኑ ወዳውኑ ራሱ ይመልስና አረበኛ ቋንቋ ያደርግልናል ማለት ነው። አሁን የሚያሳየን ሁሉም ነገር በአረበኛ ሆኗል ማለት ነው። ይሄው እዚህ ላይም ስነኩት ላ ዩጀዱ አኽጣ ይለናል። ስንቀራ ኸጣ እያለ በዚህ ያሳየናል በአረበኛ። እንግሊዘኛ የምትፈልጉ በዛው በእንግሊዘኛው ታረጉታላችሁ። እዛው ላንጉጅ የሚለው ላይ ገብታችሁ ቋንቋ መቀየር ነው። አረበኛ የምትፈልጉ ከሆነ ደግሞ ቅድም እንዳሳየኋችሁ አረበኛ ሴቲንጉ ላይ ገብታችሁ መቀየር ነው ማለት ነው። በጣም ቀላል ነው አጠቃቀሙ።
የባለፈውን ቪዲዮ በደንብ መከታተል ይኖርባችኋል። የባለፈውን ቪዲዮ ይሄን ከማውረዳችሁ በፊት አጥፉት፣ ካልሆነ አይሰራላችሁም። የባለፈው ፕሌይ ስቶር ያወረዳችሁትን አፕሊኬሽን መጀመሪያ ማጥፋት ይኖርባችኋል ማለት ነው። ያንን ካጠፋችሁ በኋላ ነው ይሄን ከቴሌግራም ቻናሌ ላይ ብቻ ነው የምታገኙት፣ ክፍያ የሌለውን አፕሊኬሽን ማለት ነው። ያንን አውርዳችሁ አዲስ ኢሜል መጠቀማችሁን አትርሱ። ኢሜል መጠቀም እንዴት መክፈት እንደማትችሉ ከሆነ ዩቲዩብ ላይ በጣም ብዙ ቪዲዮዎች ተሰርተዋል። እነሱም በደንብ መከታተል። ኢሜል ከከፈታችሁ በኋላ በደንብ መከታተል ቪዲዮን፣ የባለፈውን ቪዲዮ በደንብ እዩት ስለ አፕሊኬሽኑ አጠቃቀም። አሁን ይሄኛውን ትክክለኛውን አፕሊኬሽን ለማሳየት ብቻ ነው ቪዲዮ የሰራሁት። ይሄኛው አፕሊኬሽኑ ስለ እንዴት አቀራሩ የሚለውን እዩት። አንድ ጊዜ ብቻ ነው በደንብ መከታተል የሚጠበቅባችሁ። በተለይ ቁርአን መሐፈዝ የምትፈልጉ ሰው የሌላችሁ፣ እያያችሁ መቅራት ብትፈልጉ ስህተት ካለባችሁ በማለፍ ብቻ ሳይሆን ስህተቱንም እዚህው ላይ ማሳየት ትችላላችሁ ማለት ነው። በዚህ መልኩ መጠቀም ትችላላችሁ ማለት ነው። የዛሬው ቪዲዮአችን ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።